በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። ብፁዕ አባታችን አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ገነት ቀሲስ መዝገቡ ላቀው የዚህ ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ብርሃናት መዓዛ ተክለወልድ የዚህ ቤተክርስቲያን ዋና ጸሐፊ፣ ክቡር ሊቀ ሊቃውንት ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል፣ የተከበራችሁ ሰባክያነ ወንጌል ሊቃውንተ ቤተክርስቲያን መምህራን፣ እንደዚሁም ሁላችሁም እድምተኞች፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን አመሻችሁ። ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ቀደም ብለው ላስተማሩት መምህራችን ሊቀ ሊቃውንት ዮሴፍ ቃለ ሕይወትን ያሰማልን፣ በዕድሜ በጤና ይጠብቅልን። እኛም የተማርነውን በልቡናችን አሳድሮ ለንስሐ ሕይወት እንዲያበቃን የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። እንደ እባብ ልባሞች ወይንም ብልሆች፣ ወየዋሃነ ከመ ርግብ እንደ ርግብ ደግሞ የዋሆች ሆኑ። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ቁጥር 16 መነሻው ላይ ጌታ ኢየሱስ ክርስቶስ ይህን ሲያስተምር ወናሁ አነ እፌንወክሙ፣ እነሆ ማእከለ ተኩላት ከመ አባግዕ፣ እንደ በጎች በተኩላ መካከል እልካችኋለሁና እናንተ እንደ እባብ ልባሞችና እንደዚሁም እንደ ርግብ የዋሆች ሁኑ በማለት መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት መነሻ በማድረግ ለጥቂት ደቂቃዎች እንማማራለን። እግዚአብሔር አምላካችን በዚህ በቅዱስ ቃሉ እንዲቀድሰን በሕያው ቃሉ በሕይወት እንድንኖር መልካም ፈቃዱ ይሆንልን። እንግዲህ እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ የአምስት ገበያ ሕዝብ እያስተማረ ካለበት ላይ 12 ሐዋርያትን መርጦ የሐዲስ ኪዳን መምህራን አድርጓቸው ለነርሱ ነው ይሄንን መልእክት ያስተላለፈው። አምላካችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ሰው መሆን ሳይገባው ሰው የሆነ፣ በአጭር ቁመት በወሰን ሳይገባው የተወሰነ፣ ድካም ሳይገባው ደክሞ የታየ፣ መንገላታት ሳይገባው ተንገላቶ የታየ፣ መራብ ሳይገባው ተርቦ የታየ፣ የተጠማ ፍጹም ሰው የሆነ፣ አምላክነት ሳይጎለው ነገር ግን ለእኛ ብሎ እኛ እንድንረዳው እኛ እንድናውቀው በመላክነት አይነት ቢነግረን ኖሮ ስለማንረዳው በአምላክነቱም ብዙ ዘመን ሲናገር የነበረ ነው። የተረዳነው ነገር ስላልነበረ ይልቁኑ የሰው ልጅ አልፎ አምላክ ለመሆን ሲገዳደር ስለነበረ እኛ በሚገባን እኛ በምንረዳው ለእኛ ብሎ በበረት የተኛ በጨርቅ የተጠቀለለ ወደ ግብፅ በረሃ የተሰደደ ከዚያም በናዝሬት ዘገሊላ 25 ዓመት የኖረ ለእናቱ የታዘዘ ውሃን የቀዳ እንጨት የሰበረ ለጎረቤት ሁሉ የታዘዘ በተአምረ ኢየሱስ ተመዝግቦ የምናገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ
ካደረጋቸው የትሩፋት ሥራዎችና የማዳን ሥራው መካከል ዋነኛው ተግባር ትምህርት ነበረና ሲያስተምር ነው። በትምህርቱ ላይ ሰዎች የመጀመሪያዎቹ የአዲስ ኪዳን መምህራን፣ የአዲስ ኪዳን ካህናት፣ 12 ሐዋርያት፣ 72 አርድእት፣ እነዚሁም ይከተሉት የነበሩ 36ቱ ቅዱሳት እናቶች እነዚህ ሁሉ ባሉበት ነውና እንደ ተኩላ እንደ በጎች በተኩላዎች መካከል የሚላኩበትን የዓለም አይነት ለቅዱሳን ሐዋርያት አስረድቶ የተደላደለ ጉዞ እንዳልሆነ የወንጌል ጉዞ ውጣ ውረድ ያለበት ፈተና ያለበት በግ መሆን የሚያሻው በጎቹ በተኩላ እንደሚበሉ የሚያስበላም እንደሆነ የሚያስገርፍ እንደሆነ መከራ የሚያመጣ እንደሆነ የወንጌል ጉዞ ምቾት እንዳልሆነ ሲያስተምራቸው ሲነግራቸው መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። እናንተ የምትሉት ወደ አደባባዮች ይወስዷቸዋል፣ ይገርፏቸዋል፣ መከራ ያደርሱባቸዋል፣ ትወነጀላላችሁ፣ ትጠላላችሁ። ይሄ ሁሉ መጠላት በእኔ ምክንያት ነው የሚሆንባችሁ፣ በራሳችሁ ምክንያትም አይደለም። ሐዋርያት ሲጠሉ የነበረው በራሳቸው ምክንያት አይደለም፣ በሚያስተምሩት በኢየሱስ ክርስቶስ ስም ነው። ሰው በእግዚአብሔር ምክንያት የሚጠላ ከሆነ ዋጋ የሚያሰጥ ጥላቻ ነው የሚሆነው። በራሱ ፍላጎትና በራሱ በሚያደርገው የሚጠላ ከሆነ ግን ያ ለዋጋ ያበቃውም ዋጋ ያሰጠውም ማለት ነውና ቅዱሳን አባቶቻችን ሐዋርያት የተነገራቸው ወትከውኑ ጽሉአነ በእንተ ስምየ፣ ስለ እኔ ስም በእኔ ስም ምክንያት። የእሱ ስም የእግዚአብሔር ስም መሐሪ ወመስተሳይል ነው። ስሜኒ መሐሪ ወመስተሳይል ያለ እግዚአብሔር የእግዚአብሔር ስም ይቅር ባይነቱን የሚገልጥ ነውና በእኔ ስም ይቅር ባይነቴን ስትናገሩ ትጠላላችሁን ያላቸው እንጂ ትወደዳላችሁ አላላቸውም። የክርስትና ሕይወት በዚህ ምድር ላይ የሚጠሉበት፣ የሚገፉበት፣ በሥጋ የሚጎዱበት፣ በነፍስ የሚጠቀሙበት፣ ከጨለማ ወደ ብርሃን የሚወጡበት ያውም የሚደነቅ ብርሃን ወደ ገነት ወደ መንግሥተ ሰማያት የዘላለም ሕይወት የሚያገኙበት ነውና በዚህ ጉዞ ላይ ጌታ ኢየሱስ ክርስቶስ እናንተ ብልሆች አለ። እንግዲህ ብልህ ማለት ይታወቃል። አሁን ከኋላ የተጠቀሰው ቀበሮች ወይንም ተኩላዎች ተጠቅሰዋል። የሚበሉ ናቸው። በግና ተኩላ የማይስማማ ነው፣ ጠላት ናቸው። በጎች የሚበሉ ናቸው፣ ተኩላዎቹ ደግሞ በጎቹን የሚበሏቸው ናቸው። ስለዚህ ሐዋርያት በጎች ነበረ እንዲሆኑ ወይንም ደግሞ እንደዛ ነው። በጎች እነሱን ይገልጿቸዋል፣ እነሱ በጎቹን ይገልጻሉ። እንዲህ ካስተማረ በኋላ አያይዞ ጌታ ኢየሱስ ክርስቶስ ምንድን ያላቸው? ብልሆች ማለት ነው። ብልህ ታውቃላችሁ ክርስቲያኖች፣ ብልህ ማለት ብልጥ ማለት ነው አይደለም? ብልጥ ማለት ደግሞ ይሄ የማይገባ ብልጠትም አለ እዚህ ዘመን ላይ ያለ። አንዳንድ ጊዜ የማይገባ ብልጠት ለማግኘት ወይንም ደግሞ ማስመሰል የሞላበት እውነት የሌለበት ዝም ብሎ የሚያስመስሉት ክርስቲያንም በማስመሰል ክርስትና መምሰል ሳይሆን መሆን ነው። በመሰረቱ መሆኑን ይስጠን እግዚአብሔር። ከመምሰል ተሻግረን ወደ መሆን እንድንደርስ። ክርስትና ማለት ምሳሌ አይደለም፣ መሆን ማለት ነው። ተግባር ነው፣ ድርጊት ነው፣ አፈጻጸም ነው፣ እንዴት እንደሚያልቅ ነው እና ምሳሌ አይደለም ክርስትና። ክርስትና እውነት ነው። በክርስቶስ ክርስቲያን መሰኘት ማለት መሆን ማለት ነው። ክርስቲያን መሆን ነው። በወልድ ውሉደ እግዚአብሔር፣ በወልድ ደግሞ የእግዚአብሔር ልጆች መሆን ነው። የእግዚአብሔር ልጆች ማለት ነው። የማደጎ ልጅ ማለት አይደለም። ፍጹም የእግዚአብሔር ልጅ፣ ፍጹም የእግዚአብሔር ልጆቹ ያደረገን እግዚአብሔር የተመሰገነ ይሁን። ብልሆች አለ። ብልህ ማለት የሚያስተውል ማለት ነው። ምን ማለት ነው? ብልህ ማለት የሚያስተውል ማለት ነው። ብልህ ማለት ያለንበትን ሕይወት በትክክል የሚያስተውል ማለት ነው ብልህ ማለት። ስለዚህ ብልሆች አለና አንዱን ይሄ ከዚህ አራዊት አርዌ ምድር ነው የሚለው እባብ አርዌ ምድር የተባለበት ምክንያት በምድር ላይ የሚሳብ ስለሆነ ነው። ከተረገመ በኋላ እዚህ ምድር ወርዶ እዚህ ማለት ቆሞ ያ በአራት እግር ይሄድ የነበረው እግር ተነስቶት በልብ የሚሳብ ተደርጎ በልብ የሚሳብ ሆኖ ተፈጥሮ አይደለም። ሌሎቹ በልብ እንዲሳቡ ተደርገው የተፈጠሩ ናቸው። በኦሪት ዘፍጥረት ምዕራፍ
3 ቁጥር 1 ላይ ወአርዌ ምድር ሰይጠበብ እምኩሉ አራዊተ ምድር፣ ከምድር አውሬዎች ሁሉ የሚጠበብ ነው፣ ብልህ ነው፣ ጥበበኛ ነው ይለዋል። ሙሴም እንዲህ ነው የጻፈለት። እንግዲህ ስለሱ ጥበብ ሙሴ ጻፈው። እንደገና ደግሞ እዚህ ጌታ ኢየሱስ ክርስቶስ ራሱ ብልህ ነው አለ። ብልህነት ተነገረለት። ያ የተረገመው ብልሃቱ ያልተወሰደበት ብልሃቱ ያለው ሌላ ደግሞ የማይጠቅም ነገር አለው እባብ እዛው አብሮት ማለት ነውና ምንድን ያለው ጌታ ኢየሱስ ክርስቶስ እባብን ከእባብ ወይንም ደግሞ ከእባብ ብልህነት መውሰድ እንዲገባቸው ለቅዱሳን ሐዋርያት ነገራቸው። በብልህነት ብቻ እንዳይሆን ደግሞ ወደ ብልጠት እንዳይሄድ የማይለባ ብልጠት እንዳይሆን እንደ ርግብ የዋዎች፣ ርግብን ታዩዋታላችሁ፣ የዋነቷን ቅንነቷን ከአዕዋፍ ወገኖች የተነገረላት ብልህነት አላት። አዎ እመቤታችን እንኳን በድንግልናኪ ተመሰልኪ ምንድነው የሚለው? በሕዋትኪ ተመሰልኪ ርግበ ወበንጽሕናኪ ድንግለ ጠባበ። ደራሲው በየዋነቷ እመቤታችን ርግብ እንደምትመስል በንጽሕናዋ ደግሞ ድንግለ ጠባበ አስተዋይ ድንግል ነሽ ብሎ እንዲህ ደራሲው ደርሶላታል። በዚህ በመልክዓ ውዳሴ ማለት ነው። እና እባብ ላይ ምንድን ነው የእባብ ታሪክ የሚታወቀው? በኖህ ዘመንም የሆነ ነገር አለ። በዚያ በኦሪት ዘፍጥረት ምዕራፍ 7 ላይ ስታነቡት በኖህ ዘመን የነበረ የዚያ የንፍር ውሃ ወይንም ማይ አይህ የሚባለው የጥፋት ውሃ የሚባለው በሱ ዘመን የሆነ ታሪክ አለ እና እርሱን ከማነሳታችን በፊት ግን እባብ የሚታወቀው ሊቃውንት አባቶቻችን ሲተረጉሙ ተመራምረው መጻሕፍትን አንብበው ጌታ ኢየሱስ ክርስቶስ ይሄንን ነገር ከጠቀሰ እባብን ከጠቀሰው ለምን ጠቀሰው? የእባብ ሕይወት ምን ይመስላል? ትርጓሜ ሲባል በነገራችን ላይ አባቶቻችን በጣም ብዙ መጻሕፍትን አንብበው የተረጎሙት እንጂ ሳይሆን አይቀርም ብለው የተረጎሙት አይደለም። አንድምታ ተብሎ የሚነገረው በቤተ ክርስቲያኒቱ ማብራሪያ እየተሰጠበት ሄደው ጌታ ኢየሱስ ክርስቶስ እንደ እባብ ካለ የእባብ ሕይወት ምንድነው ብለው ሊቃውንቱ ብዙ መጻሕፍትን ነው እባብን በተመለከተ አንብበው የተረጎሙት። እዚያ አንብበው ከተረጎሙት ላይ ምንድነው የሚለው? እባብ ሲተኛ ራሱን ቀብሮ ነው ብለዋል። ምን አድርጎ ነው የሚተኛው? ራሱን ቀብሮ ነው የሚተኛው። አይታችሁ ከሆነ በአፈር ውስጥ ነው የሚተኛው። ራሱን አፈር ውስጥ አስገብቶ ከዚህ ከትከሻው ጀምሮ ያለው ነው የሚታየው እንጂ ራሱ አይታይም። ራሱን ደብቆ ነው የሚተኛው። ልክ እንደርሱ እናንተም ራስ የተባለው ወበእንተዚህ ይትለዓል ርእስ በዳዊት መዝሙር ምዕራፍ 109 ቁጥር መጨረሻው ላይ ይናገራል። ጌታ ኢየሱስ ክርስቶስ ምንድነው ያለው? ዳዊት የተናገረው ጌታ ኢየሱስን ሲገልጸው ወበእንተዚህ ይትለዓል ርእስ ማለት ራስ ከፍ ከፍ ይላል አለ። ራስ የተባለ ኢየሱስ ክርስቶስ ነው። ራስ የተባለ እግዚአብሔር ነው። ራስ የተባለውን እግዚአብሔር ሲገልጽ ደግሞ ሌላው የሊቅ መጽሐፍ ውእቱ ርእስ ወንህነ አህባሉ፣ እሱ ራስ እኛ ሌሎች አካላት ነን። ኢየሱስ ክርስቶስን ማለት ነው። ራሳችን ኢየሱስ ክርስቶስ ነው። እኛ ሌሎቻችን ሰዎች ደግሞ አካላቱ ነን። ሰው የሚባል ከራስ ጀምሮ እስከ እግር ነው አይደለም እንዴ? ሰው የሚባለው ከራስ ጀምሮ እስከ እግር እንደሆነ ራሳችን እግዚአብሔር፣ ሌላው አካላት ደግሞ ብዙዎቻችን ግማሾች አይን ልንሆን ነው እንግዲህ፣ ግማሹ ጆሮ ሊሆን ነው፣ ግማሹ እጅ ሊሆን ነው፣ እግር ሊሆን ነው፣ ወገብ ሊሆን ነው። የእግዚአብሔር ምኑ ናችሁ? አካላቱ ነን ማለት ነው። የእግዚአብሔር አካላት እንደሆን መጽሐፍ ይናገራል። ስለዚህ እባብ ራሱን እንደሚደብቀው ሁሉ ራሱን ቀብሮ እንደሚተኛ ሁሉ ፍጹም ራሳችን ሆነ እግዚአብሔርን እንዳንክድ ነው እንዲህ የተመሰለው እኔን ራስ የሆንኩት ለእናንተ ራስ የሆንኩ እኔን እንዳትክዱኝ ሲል እግዚአብሔርን ደብቆ መኖር ነው። እግዚአብሔርን በአእምሮ ደብቆ መኖር ነው። በአእምሮ ይዞ መኖር ነው። እንግዲህ የሚክዱት የመጀመሪያ የሚጀምሩት ክህደት ከእግዚአብሔር ስለሚጀምሩ ከዛ ቀጥለው ቅዱሳንን እመቤታችን ከዛ በፊት አለች፣ በየደረጃው ይክዳሉ። ስለዚህ እግዚአብሔርን ላለመካድ ብልህ መሆን ነው። እግዚአብሔርን ላለመካድ ብልህ መሆን ነው። አልካድኩትም በሚለው ብቻ አይደለም። ላለመካዳችን እንጾማለን፣ እንጸልያለን፣ ምጽዋት ትሰጣላችሁ፣ ስጋውን ደሙን እንቀበላለን። አማኞች ስለሆን
ላለመካድ ወይንም ደግሞ የእግዚአብሔር መሆናችንን የምንገልጽባቸው መለኪያዎች አሉና ዝም ብሎ የስም ክርስትና አይደለም። ስለዚህ እባብ ራሱን ብልጥ ሆኖ የሚገለው እንኳ ቢመጣ ራሱን እንደደበቀ ሁሉ እናንተም እኔ ራሴ ሆንኩ እኔን በአእምሯችሁ ደብቃችሁ እንድትይዙ ሲል እንዲህ ብሏል ብለው መተርጉማን አባቶቻችን ተናግረዋል። ሌላው እባብ የተባለ የእባብ ሥራ ወይንም ብልህነቱ ምንድን ነው? ውሃ በሚጠጣበት ጊዜ መርዝ ምላሱ ስር ስላለ ብለዋል መተርጉማኑ። ከምላሱ ስር መርዝ አለው እባብ። እንግዲህ ይህን ሁሉ ተመራምረው ነው ያስተማሩት የተረጎሙት። ይህን ዝም ብሎ የተቀመጠውን ወንጌል ጌታ ኢየሱስ ክርስቶስ ያው ዞሮ ዞሮ ሰው ብልህ እንዲሆን ብሎ ሲያስተምር፣ ሊቃውንቱ ደግሞ ወደ እኛ እንዲረዳ እንዲገባን እንድታውቁት ሲያደርጉ ምን አሉ? መርዝ አለው። ምን አለው እባብ? ይሄን እናውቃለን ማናችንም አይደል? እባብ መርዝ አለው ብለንም እንፈራለን፣ እንደነግጣለንም እንሸሻለን። ይሄ ምንም ምርምር አይጠይቅም፣ ታውቁታላችሁ። ስለዚህ ይሄን መርዙን ምን ያደርገዋል? ውሃ በሚጠጣበት ጊዜ ከደረቅ ቦታ ላይ ያስቀምጠዋል መርዙን አሉ። መርዙን አስቀምጠዋል። መርዙን ካስቀመጠ በኋላ ሄዶ ውሃ ይጠጣል። መርዙ ምላሱ ስር እንዳለ ቢጠጣ ኖሮ መርዙ ውሃ ሲነካው በሰውነቱ ተሰራጭቶ ይገድለዋል። በሰውነቱ ተሰራጭቶ ራሱን ይገድለዋል። የራሱ መርዝ ማለት ነው። ስለዚህ ይገለኛል ብሎ አስቦ እሱ ጋር ያለውን መርዝ አውጥቶ አስቀምጦ ውሃ ሲጠጣ ማን ነው ታዲያ የእባብን ያክል ብልህ ዛሬ? ማን ነው ብልህ? መርዙን ከምላሱ ላይ አስቀምጦ የሚጸልይ መርዙን አውጥቶ አስቀምጦ ያስመልሶ ሊያስቀምጥ ነው። እኛ መቼም አንድ ያላወጣ ነው እንጂ ካወጣ ነው ከጣልን መቼም መመለስ አይጠበቅብን አይደል? መመለስ ይጠበቅብናል? አያስፈልገንም። መርዙን ጥሎ እባቡ ውሃ እንደጠጣ መርዙን አውጥቶ መጸለይ የቻለ መጾም የቻለ እንደ ነነዌ ሰዎች መርዙን አውጥቶ ፍጹም ከንጉሥ ቅድም ሲነገር እንደነበረው ከንጉሱ እስከ ሎሌ ድረስ እገሌ ወገሌ አልተባለ፣ ትልቅ አልተባለ፣ ትንሽ አልተባለ፣ ስልጣን ያለው አልተባለ፣ ስልጣን የሌለው አልተባለ፣ የተማረ ያልተማረ፣ ሀብታም ድሃ ሳይባል አሁን ነነዌ እየተባለ እየታወጀ ነው። አዋጁ አይደለም ተግባሩ ነው ዋናው። 3 ቀን መቁጠሩ አይደለም በተግባር መሆኑ ነው ዋናው። ልክ ነው። ከትልቅ እስከ ትንሽ ማንም ሰው ያልተለየበት ጾም፣ ማንም ሰው ያልተለየበት። ይህንን አይተው እኮ ነው አባቶቻችን ሊቃውንቱ ከ7ቱ አጽዋማት የመደቡት ቀኑ ሳይረዝም የተሰራው ስራ ግን ትልቅ እንደሆነ። እሳትን ቀጥታ የመለሰ ዮናስ በትንቢተ ዮናስ ምዕራፍ 4 ቁጥር 2 ላይ ስታነቡት እኮ እንዲህ ብሏል። አዎ ወበእንተዚህ ተኃጣይኩ ተርሴሰ፣ ወደ ተርሴስ ሸሸው እኮ ነው ያለ። ከእግዚአብሔር ሊሸሽ ወተኃጣ ዮናስ እምቀድመ እምገጸ እግዚአብሔር፣ ከእግዚአብሔር ፊት ለመሸሽ ሞክሮ ነበር፣ አልሆነም፣ ተመለሰ። ከዛ ምን አለ? እስመ አእምር ከመ አንተ መሐሪ ወመስተሳይል ርሁቀ መዓት ወብዙኃ ምሕረት ወጻድቅ። አንተ መሐሪ ይቅር ባይ እንደሆንክ መዓት የራቀ ምሕረት የበዛ እንደሆነ አውቃለሁ አለ ዮናስ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ምሕረቱን ለማየት ያስቻለን አንተ መዓት የራቀ ነው አለ። ምን አለ ዮናስ? የማን መዓት ነው የራቀው? የማን መዓት ነው የራቀው? እግዚአብሔር በዚህ ነው የሚታወቀው ወገኖች። አንዳንድ ጊዜ እኮ ጨካኝ አድርገን የምንስልበትም ጊዜ አንዳንዱ ሰው የሚጸልየው እንዳይጠፋ ምናምን እንዳይቀሰፍ እንዳንቀሰፍ ነው እንደምንጸልየው። እግዚአብሔር ቸር ስለሆነ እኮ ነው የምንጸልየው። የምንለምነው እኮ እግዚአብሔር ቸር ስለሆነ ነው። ወይንም የሆነ ስለጸለይን ይሄን ስላልን ይሄን ካልን መቼም አይነካኝም ልንል እኮ አይደለም። ርሁቀ መዓት ነው። መዓቱ የራቀ ነው እግዚአብሔር። ምሕረቱ ደግሞ የበዛ ነው። ታዲያ የነነዌ ሰዎች እንደ ኃጢአታቸው ብዛትማ ቢሆን እኮ እስመ በጽሐ እከዮሙ ሀቤየ፣ እግዚአብሔር ክፋታቸው፣ በደላቸው፣ ኃጢአታቸው እንደ ገሞራ ሰዎች ወደ እኔ ደረሰ። እንደ ሰዶምና ገሞራ አይነት ኃጢአት ነበረባቸው። ነገር ግን ንስሐ ስለገቡ ስለተጸጸቱ ምንድን ነው የሚላቸው? እንደውም እነዚህን የነዌ ሰዎች ብልህ ከመሆናቸው የተነሳ ብልህነታቸውን ሲያደንቅላቸው ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር የማቴዎስ ወንጌል በሉ እስቲ፣ የማቴዎስ ወንጌል ምዕራፍ 12 ቁጥር 41 እዚያ ላይ ምን ይላል? ሰብአ ነነዌ ይትነስኡ አመ ዕለተ ደይን፣ የነነዌ ሰዎች
በፍርድ ቀን ይነሳሉ አለ። በምን ቀን? በፍርድ ቀን። እንደው በተራው ቀን እኮ አይደለም፣ በፍርድ ቀን፣ በመጨረሻው ሰዓት ይፈለጋሉ አለ። እነዚህ ሰዎች በፍርዱ ቀን ይፈለጋሉ። ከዛ ወይትፋትህዋ ለዛቲ ትውልድ ወያስተፋርህዋ፣ ይቺ ትውልድ ከዚህ ትውልድ ጋር ይፋረዳሉ አለ። በፍርድ ቀን ነው የሚፋረዱት፣ የሚዋቀሱት፣ የሚከራከሩት። አይሁድን ነው በዚህ መልክ የገሰጻቸው ኢየሱስ ክርስቶስ። የነነዌ ሰዎች እስመ ነሥኡ በስብከተ ዮናስ፣ በዮናስ ስብከት ተጸጽተዋልና አለ። ምን ብለዋል አለ? በዮናስ ስብከት። ማን ነው የሚጸጸተው? አሁን አስተማሪ ማማረጥ ነው? እንትና ነገ ይመጣሉ ከነገ ወዲያ ይመጣሉ ነው ወይስ መጸጸት ነው ዓላማው? የትኛው ነው ዓላማው? መጸጸት ነው አይደል የሚያስፈልገው? ማን ነው የሚያስተምረው? እግዚአብሔር አይደል የሚያስተምረው? ሌላ ማን ነው የሚያስተምረው? የሚያስተምር አለ? ሌላ አለ? ንገሩ። ከእግዚአብሔር ውጭ ማን ነው አስተማሪው? እግዚአብሔር በማንም ላይ አድሮ ያስተምራል። ፍጡር እያመለክ ጊዜህን አትፍጅ። ንስሐ ግባ፣ ተጸጸት። መጸጸት ነው፣ ንስሐ መግባት ነው፣ መመለስ ነው። የአስተማሪ ውድድርም ዋጋ የለውም። አስተማሪ አጥሮ መቼ ጠፋን? አስተማሪ እኮ ቦልቷል። ዛሬ የማያስተምር ምን አለ? ጠቅላላ ይሄ እጃችሁ ላይ ያለው ሞባይል በሙሉ አስተማሪ አይደለ? የምንማርበት ከሆነ የምንመለስበት ከሆነ የምንድንበት ከሆነ የነነዌ ሰዎች እንዳይፋረዱን ያስፈልጋል። ለፍርድ ሊመጡ ይችላል። የዛ የቤተ አይሁድ ምን አለ ጌታ ኢየሱስ ክርስቶስ? ወናሁ ዘየአቢ እምዮናስ ሀሎ ዘየ። ጌታ ኢየሱስ ክርስቶስ ምን አለ? የነነዌ ሰዎች ማን አስተምሯቸው ነው የተጸጸቱት? ቅድም መምህራችን ነግረውናል። ማን አስተምሯቸው ነው? ዮናስ ነው አይደል? ዮናስ ማለት የዋህ ርግብ ማለት ነው ትርጉሙ። ዮናስ ማለት የዋህ ርግብ። ምን ማለት ነው? ዮናስ ማለት ምን ማለት ነው? ሁላችሁም በሉት። የዋህ ርግብ ነው ዮናስ። እንደ ዮናስ ያለ ርግብነቱን እግዚአብሔር ይስጠን። እንዲሁ ቀን በመቁጠር ብዙ ነገር በማለት ሳንጸጸት እንዳንቀር። ከዚያ ጌታ ኢየሱስ ክርስቶስ ምን አለ? እነዛ ሰዎች የነነዌ ሰዎች በዮናስ ስብከት ተጸጽተዋል አለ። በዮናስ ስብከት ተጸጽተው ሊያቃጥላቸው መጥቶ የነበረው እሳት ተመልሶላቸዋል። ታሪኩን መጽሐፉን አንብባችሁታል። 5 ምዕራፍ ናት ያለችው የዮናስ ግን ቁም ነገር ያላት ሰፊ ትምህርት ያለው ነውና እዚያ ላይ ምንድነው የሚለው? እሳቱ ወረደና እያዩት ሰዎቹን ሳያቃጥላቸው ከጾማቸውና ከጸሎታቸው በኋላ ሳያቃጥላቸው የዛፎቹን ጫፋቸውን እያቃጠለ ተመልሶ ሄደ ወደ ሰማይ ይላል። የመጣው ከሰማይ ነበረ። ቁጣው ከሰማይ ነበር የመጣባቸው ባደረጉት ኃጢአታቸው፣ በደላቸው፣ ኃጢአታቸው እንደ ሰዶምና እንደ ገሞራ ሰዎች ወደ እኔ ደርሷል ብሏልና ያንን በደላቸውን የስንት ዘመን ኃጢአታቸውን የ3 ቀን ሱባኤው፣ ጾሙ፣ ጸሎቱ፣ ምህላው፣ ልመናው ወደ እግዚአብሔር ደረሰና ያን በደላቸውን ጾማቸው ቀደመው። እግዚአብሔር የተመሰገነ ይሁን። በደላቸውን ጾማቸው ቀደመው፣ ጸሎታቸው ቀደመና የዛፎቹን ጫፍ እያቃጠለ እግዚአብሔር እንዲህ መቅጣት እንደሚችል አሳየና ምሕረትን መስጠት እንደሚችል ደግሞ አሳየ። ምሕረትን መስጠት እንደሚችል አሳየ እግዚአብሔር። ስለዚህ ይሄ የሱባኤውን ጸሎት ስናስበው የእግዚአብሔርን ቸርነት የምናስብበት እንጂ የእግዚአብሔርን ጭካኔ የምናስብበት እንዳይሆን ማስተዋሉን እግዚአብሔር ይስጠን። ከዚህ ዮናስ ማለት ብልህ ማለት ነው እንዳልኳቸው። ማን ነው? የዋህ ማለት ነው። ያንን የዛ የእባቡን ብልህነት የወሰዱ አይነት ያሉ ሰብአ ነነዌ በጾማቸው በጸሎታቸው እንደሚድኑ አምነው ይሄን ሲያደርጉ የዮናስን ስብከት ሰምተው ሲጸጸቱ ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር ምን አላቸው? በዮናስ ስብከት እነሱ ተጸጽተዋል፣ ከዮናስም በልጠው እኔ ግን ለቤተ አይሁድ ነግሬያቸው በአጭር ቁመት በጠባብ ደረት ተወስኜ እኔ አምላክ ወልደ አምላክ ነኝ፣ እናንተን ላድን የመጣሁት አምላከ አብርሃም ይስሐቅ ወያዕቆብ። ማቴዎስ 22 ላይ ኢኮነኬ አምላከ ሙታን፣ የሙታን አምላክ አይደለሁም፣ የአብርሃም የይስሐቅ የያዕቆብ እናንተ የምታከብሯቸው የምታገኗቸው እግዚአብሔር አምላካችን ይላሉ እስራኤል፣ አብርሃም አባታችን ይላሉ፣ ዳዊት ንጉሳችን ይላሉ፣
ዳዊትም በጣም ከመውደዳቸው የተነሳ እሱ ከሞተ በኋላ እንኳን ብዙ የሚነሱ ነገስታትን እና አካዝን ሁሉ ዳዊት 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 እያሉ ይሏቸዋል፣ ዳዊትን ከመውደዳቸው የተነሳ። ስለዚህ የምትወዱት አብርሃም የእሱ አምላክ ነኝ እያላቸው፣ የምትወዱት ንጉሳችን የምትሉት ዳዊት የእሱም አምላከ ዳዊት ነኝ እያላቸው ስላላመኑበት የነነዌ ሰዎች ከእናንተ ይበልጣሉ አላቸው። ከማን? ከአይሁድ። በፊታቸው በአጭር ቁመትና በጠባብ ደረት ተወስነው በፊታቸው እየሄደ ተአምራት እያደረገ ሙት እያስነሳ ለምጽ እያነሳ ድውይ እየፈወሰ ይህን ሁሉ ተአምራት እያደረገ እያዩ ብዙውን ነገር እያሉ በረከተ ኅብስቱን እያሉ በሁለት ዓሣ በአምስት እንጀራ የአምስት ገበያ ሕዝብ ሲያጠግብ እያዩ አላምን ስላሉ ከዮናስ የሚበልጠው ከእናንተ ጋር አለ አላመናችሁበትምና በዕለተ ምጽአት እነሱ ይፈርዱባቸዋል አላቸው። የነነዌ ሰዎች እንዳይፈርዱብን እግዚአብሔር ይርዳል። የነነዌውን ጾም እየጾምን በትክክል ካልኖርንበት፣ ካልተለወጥንበት፣ ንስሐ ካልገባንበት፣ ሥጋ ወደሙ ካልተቀበልንበት የነነዌ ሰዎች ሊፈርዱብን ነው ማለት ነው። ልንከሰስ ነው ማለት ነው። እነሱ ከኛ ሊሻሉ ነው ማለት ነው። የሚፈርዱት በአይሁድ ላይ እንደሆነ ዛሬ አይሁድ ከኛ ጋር ላይኖሩ ይችላሉ። እኛ የዛን ቦታ ይዘን ፍርድ ተቀባዮች እንዳንሆን የሚፈረድብን እንዳንሆን እግዚአብሔር ይርዳል ለማለት ነው። ስለዚህ ብልህ ነው የተባለው። ሌላው እባቡ በኖህ ዘመን በመርከብ ውስጥ ሳለ አፉን ከፍቶ ሲተኛ ርግብ መጥታ አፉ ውስጥ ተቀምጣ ነበር። አፉ ተከፍቶ ሲሞቅ ሙቀቱን አይታ ነበር የተቀመጠችው። አፉ ውስጥ ስትቀመጥ በዚያ ቢበላት ኖህ አውጥቶ ወደ ውጭ ሊጥለው ነው። ላለመጣል አልበላትም። ታግሶ ነው የተቀመጠው በአፉ ውስጥ እንቁላል እስክትጥል ድረስ። ርግብ በየዋነቷ አፉ ውስጥ ገብታ እንቁላሏን በእባብ ውስጥ ጥላለች። ምን ስለሆነች? የዋ ስለሆነች። እሱ ደግሞ ብልህ ስለሆነ አልበላትም። አፉን ገጠም ቢያደርግ እኮ አትገኝም። መሄዷ ነው አይደል? ይወስዳታል፣ ይበላት ነበር። አፍ ሳይገጠም ብዙ ሰዓት መቆየት እንዴት እንደሚከብድ ይሄን ታግሶ መቆየቱ ብልህ ነው ማለት። ስለዚህ ከእባብ ብልህነትን ከርግብ የዋህነትን፣ የዋ ማለት ሞኝ ማለት አይደለም። አንዳንድ ጊዜ እኛ የዋህና ሞኝ ለይተን አናውቅም። ሞኝ ማለት ዝም ብሎ የነገሩትን ሁሉ እየተቀበለ መሆን የሌለበትን እያለ የሚታለል ማለት ነው። የዋ መሆንና መታለል ይለያል። መታለል ሞኝነት ነው። አውቆ መተው ግን የዋህነት ነው። አውቆ መተው፣ እያወቁ መተው፣ ለክርስትና ብሎ ለሃይማኖት ብሎ መተው፣ ዋጋ አገኝበታለሁ ብሎ መተው፣ እሱ ነው የዋህነት ማለት። ስለዚህ እባብ ሌላው ብልህነቱ ደግሞ ዕፀ ዘዌ የሚባል ዛፍ አለ ብለዋል መተርጉማኑ። ዕፀ ዘዌ የሚባል ዛፍ አለ። እሱ ዛፍ ስር ነው የሚተኛው። ብዙውን ጊዜ ዛፉ ስር ሲተኛ የዛፉ ጥላ ሲነካው ሰውነቱን ይወረዋል፣ ያመዋል። እንደዛ እንዳይሆንበት ጠዋት በምስራቅ በኩል ነው የሚተኛው ዛፉ ስር። ፀሐይ በምስራቅ በኩል ስላለ ጥላ እንዳይነካው። ወደ ማታ ሲሆን ደግሞ ጥላ እንዳይነካው እንዲህ አሁን ፊት ለፊት እንዳለን በፊት ለፊት በኩል ደግሞ ዞሮ ይተኛል። ይሄ ሁሉ ብልህነት አይደል? ይሄ ሁሉ አዋቂነት አይደል? ይሄ ሁሉ ጥበብ አይደል? ስለዚህ በአጭር ቋንቋ ስናስጠቃልን ከእባቡ ብልህነት መውሰድ ያስፈልጋል። መርዛማነትን መውሰድ አያስፈልግም። እኛ አሁን ብልህነቱን ሳይሆን እየወሰድን ያለ ነው ሌላ እንድንወስድ የታዘዘ እስኪመስል ነው ዓለም ያለበት ሁኔታ። አሁን ያለበት ሁኔታ ከእባቡ መውሰድ ያለብንን ሳይሆን መውሰድ የሌለብንን ማን ውሰዱ ብሎን እየወሰድን እንደሆነም አይታወቅም። እንግዲህ ዞሮ ዞሮ እግዚአብሔር ጽደቁ ሲል ሰይጣን ምን ይላል? ተኮነኑ ይላል። 10ቱ ትእዛዛትን እግዚአብሔር ጠብቁ ሲለን ሰይጣን ምን ይለናል? አትጠብቁ ነው ሰይጣን መቼ። እግዚአብሔር ቁረቡ ሲል ሰይጣን አትቁረቡ ነው የሚለው። አፍራሹን ነው የሚነግረን። ስለዚህ ከእባብን ብልህነቱን እንድንወስድ እግዚአብሔር የነገረንን፣ ወንጌሉ የነገረንን፣ አባቶች ያስተማሩትን፣ ሐዋርያት ያስተማሩትን፣ ሌላው ደግሞ አፍራሹን ስለሚያስተምር በአፍራሹ ነው ዓለም እየሄደ ያለውና ስለዚህ የዋህነትና ብልህነትን በመያዝ በማስተዋል ሥጋውን ደሙን ተቀብሎ የዘላለም ሕይወት መውረስ ያስፈልጋልና በጾመ ነነዌ በዚህ ሰሞን እንደ እባብ ብልህ በመሆን እንደ ርግብ የዋህ በመሆን ጥበብና ማስተዋልን በክርስትና ሕይወት ውስጥ ሲኖር ክርስቲያን ማለት ብልህ ማለት ነው እንጂ መርዛማም አይደለም። ክርስቲያን ማለት የዋህ ማለት ነው እንጂ ሞኝ ማለት አይደለምና ቅልነት ማለት አይደለምና
ብልህነትና ጥበብ ዋጋ የሚያሰጥ ስለሆነ ብልሆች ተብለዋል፣ ሰነፎች ተብለዋል። ቅድም እንደተነገረው ብልህነቱ ከእግዚአብሔር ጋር ያኖራልና ባለጋራህም ላይ ጥበበኛ ሁን ብልህ ሁን ተብሎ ነው የተነገረውና ክርስትና ማስተዋልና መረዳት በሕይወት መኖር ከመፈራረጃ መዳን ስለሆነ ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ብሎ ያስተማረን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።